አላህ ለማንም አይዘገይም፣ ለማንም አይቸኩልም። ግና ትክክለኛ ጊዜውን አላህ ይጠብቃል። አላህ ያውቃል። እኛ የምንፈልገውን አላህ ጠንቅቆ ያውቃል። የሚያስፈልገንንም አላህ ይረዳል። ለዚህም ሁሌም የነገራቶችን ትክክለኛ ጊዜ አላህ ይጠብቃል። ሁሌም በአላህ ተባረከ ወተዓላ ውሳኔ እንተማመን። ምክንያቱም ሁሌ ከአላህ የሚመጣልን ለኛ የተሻለው ነውና። ኢና ኩለ ሸይኢን ኸለቅናሁ ቢቀደር፣ እኛ ሁሉም ነገር በልኩ ፈጠርነው ይላል አላህ። አንዳንድ ጉዳዮች የዘገዩብን ይመስለናል። ግና እውነታው አላህ ተባረከ ወተዓላ ያ ጉዳይ ለኛ እንዲመች፣ ለኛ እንዲስማማ፣ ለኛ እንዲሆን፣ እኛ እንዲያስደስተን አድርጎ አላህ እያበጃጀው እያስተካከለው ነውና በትዕግስት አላህን ተማምነን እንጠብቅ። ከአላህ ይመጣልን ነገር በሙሉ ኸይር ነው። ኸይርን ከአላህ እንጂ ከማን አይተናል? ወዳጄ እንታገስ። በአላህ ማዘግየት ውስጥ መልካም ነገር አለና ያንን በትዕግስት እንጠባበቅ። አላህ ያስደስታችሁ።